ለሙቀትና ለፀሐይ ብርሃን የተጋለጡ በሃይላንድ ወይም በፕላስቲክ ቦትል የታሸጉ ዘይቶች፣ ለስላሳ መጠጦች፣ ውሃዎችና ሌሎች ነገሮች መጠቀም ከፍተኛ የሆነ የጤና ችግር ያስከትላሉ። ይህ ኒውሮን ሚዲያ ነው። ስለ ጤናው መረጃ ለማግኘት ከፈለጉ ፎሎ ማድረግ አይርሱ። እነዚህ ሙቀትና የፀሐይ ብርሃን ያገኛቸው ፕሮዳክቶችን የምንጠቀማቸው ከሆነ የመጀመሪያው የሚያስከትለው የመካንነት ችግር ነው። ሁለተኛው የካንሰር ችግር ነው። ሶስተኛው የጉበትና የኩላሊት ችግር ነው። አራተኛው የልብ በሽታ ችግር ነው። አምስተኛው የበሽታ የመከላከል አቅም መዳከም ነው። ስድስተኛው አእምሮ ችግር፣ ያ ማለት የመርሳት በሽታ ችግር ያስከትላል። ይህን ለማረጋገጥ ከፈለጋችሁ እናንተ የምትጠቀሙትን የዘይት ሃይላንድ ወይም የውሃ ሃይላንድ ወይም የሌሎች ሶፍት ድሪንኮች ለስላሳ መጠጦችን ሃይላንዶች ያዙና ወደ ታች ገልብጣችሁ ከታች በኩል ቦቶም ላይ ያለውን ሰርፌስ እዩት። በሶስት ማዕዘን ምልክት የተቀመጠች አንድ ምልክት አለች። መካከሏ ላይ አንድ ቁጥር የተቀመጠ፣ መጨረሻ ላይ ደግሞ PET የሚል በካፒታል ሌተር የተጻፈ ፊደል አለ። PET ማለት ፖሊኢታይለን ተራፕተሌት ማለት ነው። ፖሊኢታይለን ተራፕተሌት ማለት ይሄ ለኛ የሚነግረን ነገር ምንድነው? ይሄ ሃይላንድ መጠቀም ያለብን ለአንድ ጊዜ ብቻ ነው፣ በተደጋጋሚ መጠቀም አይፈቀድም ማለት ነው። ሁለተኛ ሙቀት መቋቋም አይችልም ማለት ነው። እነዚህ ሃይላንዶች ለስላሳ መጠጦች፣ ዘይቶችን ሙቀት ያለበት ቦታ ላይ ወይም ለፀሐይ ብርሃን ኤክስፖዝድ በምናደርግባቸው ወይም ፀሐይ ብርሃን ላይ በሚቀመጡበት ሰዓት የተለያዩ ኬሚካሎች ከዚህ ከሃይላንዱ ወደ ፈሳሹ ይቀላቀላሉ ማለት ነው። ከዚህ ከፖሊኢታይለን ተራፕተሌት ኬሚካል በዋናነት ሁለት ኬሚካሎች ወደ ፈሳሹ በሙቀት ምክንያት ቀልጠው ይገባሉ። የመጀመሪያው አንቲሞኒ ትራይኦክሳይድ ይባላል። አንቲሞኒ ትራይኦክሳይድ ይሄ ኬሚካል በጣም ከፍተኛ የሆነ ካርሲኖጀኒክ የሚባል ኬሚካል ነው። ያ ማለት እኛ ካንሰር በሽታ እንዲይዘን ሊያስችል የሚችል ከፍተኛ የሆነ መርዛማ ኬሚካል ነው ማለት ነው። ይሄ ወደ ሰውነታችን ከገባ የመጀመሪያው ተጎጂ የሚሆነው አይናችን ነው። ሁለተኛው ቆዳችን ነው። ሶስተኛው ለንጋችን ወይም ሳምባችን ይጎዳል። አራተኛው ልባችን ይጎዳል። አምስተኛው ጉበታችን ይጎዳል። ይሄ ኬሚካል ወደ ሰውነታችን በመግባቱ ምክንያት ማለት ነው። ሁለተኛው ቢስፌኖል ይባላል። ይሄ ቢስፌኖል እንግዲህ ከሆርሞናችን ጋር ተመሳሳይነት ባህሪ ስላለው በተለይ ኤስትሮጅን የሚባል ሆርሞን አለ። ይሄን ኤስትሮጅን የሚባል ሆርሞን ተመሳሳይ በመሆኑ ምክንያት ቅድም ያልኳችሁ መካንነት የሚባለውን ችግር ሊያስከትል የሚችለው ይሄኛው ነው ማለት ነው። ኢንፈርቲሊቲ ያስከትላል። ያ ማለት መካን እንድንሆን ያደርገናል። እንወልድም ከሆነ ደግሞ ፈታል ዴቨሎፕመንታቸው ላይ ህፃናቶች ላይ ኢፌክት ይኖረዋል ማለት ነው። በዚህ በተጨማሪ ደግሞ ካንሰር ኮዝ የማድረግ አቅም አለው ማለት ነው። ከዚህ በተጨማሪ ለሰንላይት ኤክስፖዝ፣ ለፀሐይ ኤክስፖዝ ወይም ለሙቀት ኤክስፖዝ የሆኑ እነዚህ ለስላሳ መጠጦችን፣ ውሃዎችንና ዘይቶችን መጠቀም እነዚህ ምርቶች ለረጅም ጊዜ ሳይበላሹ እንዲቆዩ የሚያደርግ ፕሬዘርቫቲቭ የሚባሉ ኬሚካሎች አሉ። እንዲጣፍጡ የሚያደርግ ደግሞ ስዊትነር፣ በተለይ ለስላሳ መጠጦች ላይ የሚጨመር ስዊትነር የሚባሉ ኬሚካሎች አሉ። እነዚህ ኬሚካሎች ለሰንላይት ወይም ለፀሐይ ብርሃን ኤክስፖዝ በሚሆኑበት ሰዓት የሚለቁት ኬሚካል አለ። ለምሳሌ ቤንዚን። ይህ ቤንዚን ቀጥታ ከአእምሮችን ጋር ግንኙነት አለው። የአልዛይመር በሽታ፣ የመርሳት ችግር በሽታ እንዲከሰት የሚያደርገው ይሄ ቤንዚን ነው ማለት ነው። ስለዚህ እነዚህ ፕሬዘርቫቲቭ ወይም ስዊትነር የሚባሉት የሚጨመሩት ነገሮች ምን ይሆናሉ? ሪአክሽን ፎርም ያደርጉና ሌላ ኬሚካል ፎርም ያደርጋሉ ማለት ነው። ያ ኬሚካል ለምሳሌ ቤንዚን ነው። ወደ ሰውነታችን ከገባ በኋላ ምንድነው የመርሳት ችግር እንዲከተልብን ያደርጋል። ሌላኛው ምንድነው? በእነዚህ በለስላሳ መጠጦች በዘይቶች ውስጥ ያለው ኒውትሪየንት በሙሉ ምን ይሆናል? ዲግሬድ ይሆናል። በተለይ ቫይታሚኖች ዲግሬድ ይሆናሉ፣ የፀሐይ ብርሃንና ሙቀት ካገኛቸው ማለት ነው። ስለዚህ እነዚህን ምርቶች ፀሐይ ብርሃን ላይ ማስቀመጥ ከፍተኛ የሆነ የጤና ችግር ያስከትላሉ ማለት ነው። ስለዚህ ምን መክራችኋለሁ? ፀሐይ ብርሃን ላይ የተቀመጡ ለስላሳ መጠጥ፣ ውሃ ወይም ዘይቶችን ካያችሁ ቀጥታ እነዛን መግዛት አቁሙ። እነዛን መግዛት የለባችሁም። ሌላኛው ደግሞ ለሱቅ ወይም ለነጋዴ ወይም ለሌሎች ሰዎች እነዚህን ፕሮዳክት የምትሸጡ ሰዎች እነዚህን ፕሮዳክቶች በተአምር ፀሐይ ብርሃን ላይ ወይም ሞቃት ነገር ላይ አታስቀምጡ። ማድረግ ያለባችሁ ቀዝቃዛ ቦታ ነው።
ማስቀመጥ ያለባችሁ። በዛ ላይ ደግሞ ከፀሐይ ጋር ምንም አይነት ግንኙነት መኖር የለበት። ስለዚህ ነጋዴዎች ለማህበረሰብ ጤንነት ስትሉ እነዚህን ፕሮዳክቶች ፀሐይ ላይ እና ሙቀት ቦታ ላይ አታስቀምጡ። ሰዎች ደግሞ እነዚህን ፕሮዳክቶች ፀሐይ ላይ እና ሙቀት ቦታ ላይ ናቸው ብለት ካመናችሁበት በተአምር እንዳትጠቀሟቸው። ስለዚህ ጤናችሁን ራሳችሁ ናቸው እንዲጎድል የምታደርጉት፣ ጤናችሁ እንዲቃወስ የምታደርጉት እናንተው ራሳችሁ ናችሁ። ስለዚህ ጤናችሁን ጠብቁ። ላለሁኝ አመሰግናለሁ።